አያውቅም። የሚያውቀው ጉዳይ የለም። እሺ ወደ ጥያቄ ግባሽ። ያው ጥያቄ ጠይቅ። መልካም እሺ። በባለፈው አንድ ከመጽሐፍ ቅዱስ የሆነ ቃል አውጥተህ የቀጠፍክበት ይቅርታ፣ አለቃሉ ይቅርታ፣ ኢሳይያስ 6:9 ላይ የተጠቀሰው ቃል ለዘላለም አምላክ የተባለው ለክርስቶስ የተባለውን አንተ ደግሞ ለመሐመድ ነው ብለሃል። መሐመድ አምላካችን ነው ብለን ትልቁ ላይ ነው። ክፈት። ቀጣፊው ማን እንደሆነ አሁን በማስረጃ ልናይ ነው። ያባ ክፈት። መልካም ማውጣት ትችላለህ። እኔ ትርፍ ስልክ አልያዝኩም። ክፈት ክፈት። ክፈትልኝ ያልኩበትን ቪዲዮ ክፈት። ለዘላለም አምላክ የተባለው መሐመድ ነው ብለሃል። ክፈት ቪዲዮ። ምንድን ነው ያልከው? አለቅነት በጫንቃው ላይ ይሆናል የተባልከው ክፈት እኮ። አለቅነት በጫንቃው ላይ ይሆናል ምናምን ስትናገር ነበር። ወሬውን ተውና ክፈት ቪዲዮ ነው ያልኩበትን እኮ። ቪዲዮና ትርፍ ስልክ አልያዝኩም እንጂ ተናግረዋል። ቃሉን ጠቅሰን የተናገረው ቀጣፊው ማን እንደሆነ በራሱ አንደበት ይዞ አረጋገጠ። እኔን ቀጣፊ ብሎ ማለት ነው። አላህ ምስክሬ ነው። ወረበል ካባ እንደዚህ አላልኩም። ለዘላለም አምላክ የተባለው መሐመድ ነው ብለሃል አለ። ሰላም አለይኩም። ሰሞኑን ወሬያችሁ ይሆናል። ከዚህ ቪዲዮ ለቃ ተደብቃችሁ ታዳምጣላችሁ ከነ መምህሮቻችሁ። ይሄን ቃል ብዙ ጊዜ ሙስሊሞች ነግራችሁ ነበር። አላህ ምስክሬ ነው። መምህሮቻቸው ተደብቀው ትምህርቴን ያዳምጣሉ። በዛ ላይ በየላይቫቸው ላይ ዛሬ እንደዚህ ብሎ ይሏቸዋል። አንድ ቀን ትሰልማላችሁ። ትናናችሁ ሳይሆን መምህሮቻችሁ ተደብቀው ያዳምጣሉ። ይማሩ፣ ችግር የለውም። ግን ታብ እያደረጋችሁ እሺ፣ በሌላ ስልክ እየመጣችሁ ታብ አድርጉ መምህሮቻችሁ። አለይኩም ሰላም። እሺ እንትን ጠንከር ብሎ እንዲሰማችሁ መምህሮቻቸው ታብ እያደረጋችሁ ዩዘርና አምራችሁን አካውንትና ስም ባሰብልን ችግር የለም። እሺ ጥያቄሽ ምንድን ነው? ጥያቄሽ ምንድን ነው? ጥያቄ ማለት ነው ከባለቤቴ ጋር ኒካ ስራን ነበር ማለት ነው። ሆነን ማለት ነው 5 ዓመት ቆይተናል በኒካ ማለት ነው። እስካሁን ድረስ አልተገናኘንም ነበረ። እሱ ኢትዮጵያ ነው ያለው እና አልተን ሀላልሽ አይደለሁም፣ ሀላልሽን ፈልጊ፣ የፈለግሽውን ማግባት ትችያለሽ እያለኝ ነው። እና ይሄ እንዴት ይታያል? እሺ አንድም ቀን አብራችሁ ህይወትን አልጀመራችሁም አይደለ? ኒካህ በአየር ላይ ያለ ነው። እሱን ቃል እየተናገረ ያለሽ። አዎ አልተገናኘንም፣ ግን 5 ዓመት ሞላን። እሱ ተይዞ ሄዷል። እኔ እዚህ ነው ያለሁት። ፈልጊ ሀላልሽ አይደለሁም፣ ሀላልሽን ፈልጊ እያለ ነው አይደል? እና የፈለግሽውን ማግባት ትችላለሽ ከዚህ በኋላ እኔም የራሴን ህይወት ጀምራለሁ አለኝ። እሺ ግልጽ የሆነ የፍቺ ቃል ይናገር። እንደሱ ከሆነ ፍታኝ፣ ፈታሽ በልበይ። እሺ ይሄ ሀላልሽን ፈልጊ፣ ሀላሌን እፈልጋለሁ፣ የራሴን ህይወት፣ የራስሽን ህይወት የሚለው ቃል ኪና የሆነ ሹብሃ ያለበት ቃል ነው። ኒካህ ደግሞ የሚወርደው ሶሪሕ በሆነ ግልጽ በሆነ የፍቺ ቃል ነው። አጦላቅ ፍቺ በሚለው ፈትቼሻለሁ ካለ ኒካህ ይወርዳል። ወይንም ኒካውን አውርጄልሻለሁ ካለ ይወርዳል። ወይንም ፍቺ ነሽ ተፈተሻል ካለ ሚስቴን ፈትቻታለሁ ካለ ይወርዳል። ያቺ ስለዚህ እንደሱ ከሆነ እንግዲህ አሁንስ እኔም የራሴን ህይወት እንድጀምር ፈትቼሻለሁ ብለህ ይህን ቃል ተናገር በይ። እሺ እሺ ተዛካለህ ካይ ወርሐ ወያክ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ ነበር። እሱ ጥያቄ ምንድን ነው? ኑረዲን ዘንጊ የሚባለው የነብዩን ቀብር ያየው ግን ስለዛ ሰው እስኪ የሆነ ነገር በል። ምንድን ነው ኑረዲን ዘንጊ? ልጅ ኑረዲን ዘንጊ የሚባል ንጉስ እንደው አላውቅም። የነብዩን ቀብር ሲቆፈር በህልሙ አይቶ ምናምን የሆነ ሰው ብሎ እንደዚህ የሚባል ነገር አለ። እኛም እንደው አላውቅም። እንደዚህ አይነት ነገር አልሰማሁም። ይቅርታ። አላህ ከኸለቀኝ ጀምሮ በምድር ላይ እኔ እንዲህ አይነት ቃል ለመጀመሪያ ጊዜ ስሰማ እኔም እኮ ገርሞኝ ነው እንደዚህ ስለኛ ሆነ ሰው እንዴት ይሄ አሁን ንግግር ይሄ ኬፕ ያስለብሳል። እሺ ሌላስ?
ሌላ ጥያቄ አለኝ። ቁጥባ እየተደረገ ሶላት መስገድ ይቻላል? ወደ መስጂድ የሚገባ ሰው ኹጥባ እየተደረገ ቢሆንም ተህየተል መስጂድ መስገድ አለበት። ሱና ሙአከድ ነው። አንዳንድ ዑለሞች እንዳሉ ተህየተል መስጂድም ግዴታ ነው ሁሉ ያለው አንድ የሚታደርጉት ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ጁሙዓ ቀን ኹጥባ እያደረጉ እያለ የሆነ ሰው ገባ ወደ መስጂድ። ምንም ሱና ሶላት ሳይሰግድ ተቀመጠ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ሀል ሰለይተ ረክዐተይን ሁለት ረክዓ ሱና ሶላት ሰግደሃልን አሉት። ቃለ ላ አልሰገድኩም አለ። ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ቁም ፈሰሊ ተነስና ስገድ አሉት። ከዚህ የምንረዳው ምንድን ነው? አንድ ሰው ወደ መስጂድ በሚገባ ጊዜ በጁሙዓ ቀንም ሆነ ከጁሙዓ ቀን ውጭ ኢማም ኹጥባ እያደረገ ቢሆንም እንኳን ተሕየተል መስጂድ መስገድ ይችላል። በሌላ ሐዲስ ላይ ይህንን ሱና ሶላት ነቢ ሰለላሁ ዐለይሂ ወሰለም ሲናገሩለት ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አሐዱኩሙል መስጂድ ፈላ የቅዑደነ ሐታ ዩሰሊ ረክዐተይን አሉ። አንዳችሁ በየትኛውም ሰዓት ወደ መስጂድ ቢገባ ሁለት ረክዓ ሱና ሶላት ተሕየተል መስጂድ ሳይሰግድ እንዳይቀመጥ አሉ። ስለዚህ ይህ ሐዲስ በጁሙዓ ቀንም ቢሆን እንኳን እሱንም ያጠቃልላል። ኢማም ኹጥባ እያደረገ ቢሆንም እንኳን። እሺ ምን አልከኝ? እሺ ጨርሳችሁ? እኔ ጥያቄ አለኝ። ጥያቄሽ ምንድን ነው? ባለፈው ስትናገር ሰምቼ ላይክ ዘጸአት 5:3 ላይ ላይክ እንትን ወደ መካ ሀጃ አድርጉ ማለት ላይክ የመካውን ሀጃ አድርጉ የሚል ነገር ሰምቼ ነበር እና ቪዲዮዎችም አሳይተው ነበር ተደጋጋሚና ላይክ ባይብል ነው ተብሎም የጠቀሱት በኢብራይስጥ የነበረውንም ቃል እኔ ትራንስሌት አድርጌ አይቼዋለሁ። ድጋሚም ደግሞ ላይክ አንብቤዋለሁ። ላይክ ኢቨን ላይክ እስራኤሊ ፍሬንዶች አሉኝ በእነሱም አስነብቤው ቀጥታ ትርጉም ነግረውኛልና ላይክ ትንሽ ግራ ስለገባኝ እንደዛ ስትል ስለሰማው ለምን እንደዛ እንዳልክ ለመጠየቅ። ክርስቲያን ነሽ? እሺ ይህ ባይብል ሀብ አለ አይደለ? እዛ ላይ ስትከፍች ጊዜ ያሳየውበት ቦታ ላይ የለም እንደዛ የሚል ከተናገርኩት መካከል ያንተ ንግግር ጭራሽ ላይክ እኔ አላገኘ ነው። እንዲያውም እኔ ላይክ ሙስሊም ጓደኛዬ ያሳየኝ ላይክ ትራንስሌት የሚለውንም ነካን በቻትጂፒቲ በጉግል ትራንስሌትን በሁሉም እኔ አሳይሽ ነው ነበር። ያ ስልክ ይዘሻል አሁን በእጅሽ ላይ? ያ በቃ ትልቁ ላይ ላድርግሽና እኔ እየነገርኩሽ ክፈችው ቀጥታ ላሳይሽ። ኦኬ እሺ እሺ ከቻልሽ ቪዲዮውን ትከፍቻለሽ? የለም ኦኬ ኦኬ ቪዲዮውን ወደዚያ አዞር ከይቅርታ ጋር እሺ። ቪዲዮውን አዞር እሺ። ከይቅርታ ጋር ይሄለን ይቅርታ። ስልኩን መሬት አስቀምጪውና ወደ ስልኩ አዞሪ እሺ። አሁን ባይብል ሀብ ላይ ግቢ። ባይብል ሀብ ላይ ግቢ። ዘጸአት 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 ምዕራፍ 5 ቁጥር 1 ቁጥር
እኔ ዳውንሎድ እስካደረገው ድረስ ሌላ ጥያቄ ካላቸው እነሱ እንትን ይበሉና ሲጨርስ እነግርሃለሁ። ወይ የከፈትኩ ላሳየሽ እኔ ያ ዩ ካን ግን ላይክ በራሴ ባየው ሞር ለኔ ይቀላል ፈልጌ ነው እኔ ራሱ እርግጠኛ ስለሆንኩ ነው ስላለ አንቺ አውርጂውና ከዛ ተሰኝ እንትን ትያለሽ። ከዛ ሌላ ጥያቄ ካላችሁ ከሌላ ሰው ጋር እና እመለሳለሁ አለው። እዚህ ላይ ነኝ ሚዩት አድርጌ ልጨርስ ነው። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ጥያቄ ነበረኝ ስለ ጾም ነው። የረመዳን ቀዳ አለብኝና እና ያለሁበት ሀገር ሰዓቱ ትንሽ በጋ ላይ ይከብዳል። ወደ 19 ወደ 20 ሰዓት ነው የሚጾመው እና ማለት በልግ ላይ ክረምት ላይ ደግሞ በጣም አጭር ይሆናል ሰዓቱ። ጊዜው መርጬ በሚስማማኝ ጊዜ መጾም እችላለሁ ወይስ ቢረዝምም ግዴታ መጾም አለብኝ ሰዓቱ? የረመዳን ቀዳ ያለ እንደዛ ትችያለሽ በሚመቻችልሽ ሰዓት በምትችይበት ያ ነው። እሺ ሁለተኛ ጥያቄ ስለ ነብዩላህ ኑህ አለይሂ ሰላም መጽሐፍ ቅዱስ ውስጥ የተቀመጠ ማለት ስለ ልጃቸው ቁርአን ላይ እንዳለው ስለ ልጃቸው የተቀመጠ ነገር አለ? ሁሌ ያስባለሁ ማለት ረሱል ሰለላሁ ዐለይሂ ወሰለምን ቤተሰብ ሁሌ ያነሳሉ ሙስሊም ያልሆኑ ሰዎች ማለት ነውና የኑህ ልጅ ቁርአን መጽሐፍ ቅዱሳቸው ላይ ካለ መጽሐፍ ቅዱስ ላይ የኖህ ልጆችን አስመልክቶ የመጣው ታሪክ ሌላ ነው። ኖህ እንደ መጽሐፍ ቅዱስ ገበሬ ሆነ ይላል። ከዚያም በኋላ ወይን መትከል ጀመረ። ከዚያም አስካሪ መጠጥ ጠጥቶ ኖህ ሰከረ ይላል መጽሐፍ ቅዱስ። ተመልከቱ፣ ነቢያቶች ሰካራም ናቸው ይለናል መጽሐፍ ቅዱስ። ኖህ ሰከረና ተኛ፣ እርቃኑን ተኛ ይላል። ከዚያም ልጆቹ መጥተው አዩት። እርቃኑን ሆኖ አየው ልጁ። ባደረገበትም ነገር ልክ ሲነቃ ጊዜ ባደረገበትም ነገር ረገመው ይላል። ምን አድርጎበት ነው ከሌሎቹ ልጆቹ በተለየ መልኩ የረገመው? አንድ ልጁ ምን አድርጎበት ነው የረገመው? አላህ አለ። እርቃኑን አገኘው። ከዛም ባደረገበት ነገር ምክንያት ረገመው ይላል። ምን አድርጎበት ነው? ወላሁ አዕለም። የሚያስረግም የሆነ ኃጢአት ያደረገው በእርሱ ላይ የሆነ ድርጊት እንዳደረገበት ይገልጻል። ለማንኛውም ኑህ ዓለይሂ ሰላም ሰካራም ነው ብሎ የገለጸው መጽሐፍ ቅዱስ ነው። እንደ እስልምና አንድ ነብይ ሰካራም ነው ብዬ በገልጽ ኑህን ከእስልምና እወጣለሁ፣ እስልምና እንወጣለን። መጽሐፍ ቅዱስ ግን ሰካራም ነው ይላቸዋል። ሰከረ ይለናል። እና ይሄን ይመስላል ኢስላም የነቢያትን ክብር የእነዚህን ጻድቃኖች ክብር እየጠበቀ ነው። ስቆበት ነው አሽፎበት ነው ይላል። እስኪ መጽሐፉ ላይ እንደዛ የሚል ካለ እንመልከተው። እስኪ እንደዛ የሚል ካለ መጽሐፉ ላይ እንመልከተው። እሺ 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 ከጨረሳችሁ አግኝቼዋለሁ። መቀጠል ይችላሉ። እሺ ትችያለሽ። እሺ እንትን በይ አውጭ። አይ ቲንክ ይሄኛው ነው ሪቫይቭ። እሺ እንትን በይው ከላይ ዘጸአት የሚለውን ወደ ላይ ሂጂና እሱ ጋር ዘጸአት አድርግ። ጆን የሚለውን ተጫኘውና ወደ ላይ ዘጸአት ሚንስ ኤክሶደስ። ምዕራፍ 5 ቁጥር 1 ላይ አድርጌ 5:1 እሺ፣ ወደዚህ ጠጋ አድርጌ ምዕራፍ 5 ቁጥር 1 ላይ አድርጌ
እሺ ሂብሩ ኤችኢቪ የሚለውን ተጫኘው ይታይሻል። ኤችኢቪ ወደዚህ ጠጋ አድርገዋል። ወደዚህ ጠጋ አድርገዋል። አዎ እሱ በጣም ጥሩ። አሁን ወደ ታች ወረጂ። ወደ ታች አውርጂውና የምነግርሽን ቁጥር ትጫኘዋለሽ። 2287 የምትለውን ቁጥር ተጫኛት። ስትሮንግ እሱ እንትን አልሽ፣ አሳሳትሽ። እንደገና ባክ በይውና እንደገና 431 ላይ ገባብሽ። ታይሻል። እንደገና መልሽ እንደገና። አሁን ቁጥሯን ተጫኘት። ቀስቷን እንዳትጫነብሽ። 2287 የሚለው ወደ ታች ወረጂ። አሁን 2287 ከዚህ ያው የኛውን አይደል? ቁጥሯን መልሽ። ቁጥሯን ለመጫን መልሽ። ባክ በይውና ቀስታለች የተጫነብሽ ነውና ነው። አሁን ቁጥሯን ተጫኛት። ቁጥሩ ማለት ይሄኛው ነው አይደል? ያው ቁጥሩን እኮ ይነካው 2287 ነው። ልክ እሱ ጋር እኔ አብረን እየገባን ላሳይሽ ነው። እሺ ትልቁ ላይ ላድርገውና ላሳይሽ። ተከታታይ አሁን የገባሽበት ቦታ ብቻ ነው የምገባው። Yeah. እሺ ያው ልክ ነኝ አይደል? አሁን ዘጸአት ላይ ልግባ አይደል? ያው እና እዚህ ጋር ማለት ነው ኤክሶደስ አይደል? አይ እሺ እና እዚህ ጋር ምዕራፍና ቁጥሩን እናስቀምጥ። ምዕራፍ 5 ያው ምዕራፍ 5 ቁጥር 1 አሁን ያው እዚህ ጋር ሂብሩ የሚለው ጋር እገባለሁ። አሁን እዚህ ድረስ መጥተሻል። እዚህ ጋር ምን እየሆነብሽ መሰለሽ? ላሳይሽ። ትታይሻለች ቀስቷ እዚች ጋር ፈዘዝ ያለ ቀስት እቺ ቁጥሯን እጫናለሁ ብለሽ እዚች ጋር እየተጫነሻት ነው። አሁን ላይ ቁጥሯ ጋር ልጫናት። ቁጥሯን ጋር ቀጥታ ልጫናት። ኦኬ እሺ ቁጥሩን አሁን ቁጥሩን ታችኛለህ። እሺ አሁን ታይሻል። እዚህ ጋር ያው ወደ አማርኛ ልቀይረው እዚሁ እያለሽ ነው። መጀመሪያ በእንግሊዘኛው እናንብበው። እሺ ችግር የለም አንብበው። ያ ወደ መካ የሚለውንም ላሳይሽ። በእንግሊዘኛ ወደ መካ የሚለው ማለት ነው። እሺ ችግር የለም። ያው ወደ ታች ለወረድ እናድርገውና ያ እና እዚህ ጋር ያና ምን ትላለች? እዛው ጋር ግን ለምንድን ነው እንደዛ የማይለው? በእንግሊዝኛ መጀመሪያ ትራንስሌት ሳያደርገው ለምንድን ነው እንደዛ የማይለው? እሺ ወደ አማርኛ ደግሞ ቀይሮ ልክ ነው። ይሄ እኮ ልክ ነው። ላይ እዚህ ጋር አድርጌው አላደረገውም ማለት ላይ ይላል መካም ይላል። ግን ወደ አረብኛ ቀይሮ በፊት ወደ አንዴ እዚህ ጋር ቆይ ላሳይሽ። ወደ አማርኛ እንቀይረውና አማርኛ ላንጉዌጅ ያና እዚህ ጋር ምን ይላል? ምን ይላል?
ወደ መካ ሀጅ አድርግ ይላል። ወደ መካ ሀጅ አድርግ ይላል መጽሐፍ ቅዱስ ላይ። ያ ጀማዓ እንትላላችሁ ለምንድን ነው ሀጅ የማታደርጉት? መካ ያ አሪፍ ላይ ጥሩ ነው አሳይተከኛል። ግን አሁን ጥያቄ ማለት ነው ላይክ አሁን ይሄ መጀመሪያ ወደ ሂብሪው ቀየርከው፣ ከሂብሪው ደግሞ ወደ አረብኛ፣ ከአረብኛ ወደ አማርኛ አይደል? ግን ላይክ መጀመሪያ አንቺ ሳይሆን ከይቅርታ ጋር ክርስቲያኖች ለምንድን ነው መካ ሄዳችሁ ሀጅ የማታደርጉት? መጽሐፋችሁ ላይ ወደ መካ ሄዳችሁ ሀጅ አድርጉ ይላል። መቼ ነው ሀጅ የምታደርጉት? መቼ ነው? እሺ ጥያቄሽን ቀጥይ። እሺ ሄሎ ኤኒዌይስ ላይክ እዚህ ጋር ማለት ነው ላይክ ኤክሶደስ ራሱ ከቻልክ ትልቅ የምታደርገው ከሆነ ላስቸግርህና ወደ ሂብሪው ራሱ ወደ ሂብሪው ራሱ ከመቀየሩ በፊት ቱ ዘ ፖይንት ቀጥታ ኤክሶደስ 5:1 ላይ ስትገባ ማለት ነው ብሮ እነሱ ነው እንጂ ማየት ያለብን እዛ ስትሮንገርቱ ላይ እያንዳንዱን ቃል ይፈታልሻል። ያ እሱ ማስተርጎም is the best thing like appreciate አደርገዋለሁ። ግን በእንግሊዘኛው ደግሞ እንደዛ ለምን አይልም ነው ማለት ባይብሉ ልክ ከሆነ ማለት ላይ እንደሱ ከሆነማ ሀጅ አድርጊ ብሎ ከተጻፈላችሁ ማለት ልትሰልሙ ነው። No, it's okay. የማሰለሙ ማለት እኮ ነው ባጭሩ። ወደ አማርኛውም ለምንድን ነው ሀጅ አድርጉ ተብሎ ያልተጻፈልን ብለው ብዙ ክርስቲያኖች ይጠይቃሉ። እንዴ ወደ መካ ሄዳችሁ ሀጅ አድርጉ ብሎ አማርኛ ላይ ከተረጎሙላችሁ ስለሙ ያላችሁ ነው ባጭሩ። ግን ሁሱ እኔ ላይክ ሪስፔክት ስለማድረግ ልንገር፣ በመጀመሪያ ላይክ ሂብሪው ላይክ ወደ ሂብሪው ራሱ የቀየረው ከእንግሊዘኛ ወደ ሂብሪው ነው። እኔ ደግሞ ጥያቄ የሆነብኝ ላይክ መጀመሪያ ራሱ በእንግሊዘኛ ሲጽፉት ለምን በእንግሊዘኛም እንደዛ አልጻፉትም? ላይክ እኔ አሁን አረብኛውን ቱ ቢ ሆነስት ላገኘው አልቻልኩኝም። ምን መንካት እንዳለብኝ በደንብ አሳዩኝና ልተርጉመው። አሁንም አላመንሽም? ነው እኔ ማምኛለሁ። ኢት ሴይዝ እኔ አሁን ክርክር ውስጥ አልገባም። ያ ለራሴ ማለት ራሴ ነክቸው ደግሞ ላይክ ውስጤ እንዲፈልግ አሁን ያሳየውብሽ ያገባሽበት ቦታ እንግዲህ ባክ መልሽ። ይኸው ገብቻለሁ ኤክሶደስ 5:1 ከዛ በኋላ 22:87 በቀስቶ አርቂውሽ ወደ ላይ ከፍ አድርጊው። ቀስቶ አታይፈለ በስተት ቀስቶ እንዳትሰ 22:87 የሚለውን ቁጥር ተጫኝ። ቁጥሩ ነው 22:87 እቺ ውስጥ ቁጥሩ ነው እንጂ ምንድነው ስለላ ነገር 22 እቺ ነው ምንቀጥ ቁጥሩ ነው። እሺ ሆነ አሁን በራስሽ አንብቢ። ወደ ታች ወረድ አድርጊው። አውርጂው ትንሽ አውርጂው ትንሽ በቃ ያውና ሜክ ኤ ፒልግሪም ቱ መካ አይገኝሻም በራስሽ የዛሬው ሌሊት ያንቺ ነው። በቃ ሀጅ ታደርጊያለሽ ቀጣይ ዓመት አብረን። እሺ anyways it's fine እኔ ችግር የለም ከተብሎ ታሰልሚና አሁን ተረዳችሁ። ነብዩ መሐመድ የነብያትን መንገድ ነው የመለሱላችሁ ያመጡላችሁ። ለእናንተ ግን መካሄዱ ሀጅ ማድረግን ጣዖት አምልኮ ነው ይሏቸዋል። ያን የነብያት መንገድ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊያድሱ የመጡት። አብርሃም ላሳይሽ ቃል በቃል በቁርአን ላይ ትውልድን ሁሉ ወደ መካሄዱ ሀጅ እንዲያደርግ እዘዝ ይላቸዋል። ወአذن في الناس بالحج አብርሃም ሆይ ሰዎች ሁሉ ወደ መካሄዱ ሀጅ እንዲያደርጉ እዘዝ አላቸው። አሁንም እዚህ ጋር ሙሴ በመጽሐፉ ላይ እነዚህን እስራኤላውያንን ሁሉ ከፈርዖን ዘንድ ከግብፅ አውጥቶ ወደ መካ ወስዶ ሀጅ እንዳስደረገ ይገልጻል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ማ ሚን ነቢይን ኢላ ወቀድ ሐጀል በይት አሉ። ማንም ነብይ ያላለፈም ከኔ በፊት ወደ መካ ሄዶ ሀጅ ያደረገ ቢሆን እንጂ አሉ። ያችሁ ወቀድ ሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብያችን እውነትን ተናገሩ። ነብያት ሁሉ ወደ መካ ሄደው ሀጅ እንዳደረጉ ነግረውን ነበር። ያው ሙሴና አሮን ህዝቦቻቸውን ወደ መካ ይዘው ሄደው ሀጅ አስደርገዋል። ቤት ማለት በኢየሱስ ስም ኤኒዌይስ ጥሩ ነው። በቃ ደህና No, one more. Can I have no ሁሱ ስለ ኢየሱስ ያለውን በእስልምና ላይ በደንብ አስረዳት። ኢየሱስ ክርስቶስ በእስልምና ላይ ያለው ደረጃና ቦታ ወላሂ የትም ቦታ አልተገለጸም። ዛሬ አዳምጡ ስለ ኢየሱስ ክርስቶስ። በዓለማችን ዓለም ከተፈጠረች አንስቶ እስከ ዓለም ፍጻሜ ድረስ በድንግልና የተወለደው ተአምራዊ ልጅ ኢየሱስ ክርስቶስ ብቻ ነው። ወደፊትም አይወለድም፣ ከዚህ በፊትም ተወልዶም አያውቅም። አምላክ አላህ ሱብሓነሁ ወተዓላ ይህን ተአምር በእርሱ ላይ ነው ያደረገው።
ለዓለማት ህዝብም ተአምር አድርጌዋለሁ ብሎ ገልጾታል። ወለቲ አሕሰነት ፈርጀሃ ፈነፍኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን። እርሷንም ማርያምን ልጇንም እንዲሁ ለዓለማት ድንቅ ተአምራቶች ያደረግኳቸው አለ። አምላክ አላህ ሱብሓነሁ ወተዓላ በሁለቱ ላይ ድንቅ ተአምርን ሰርቶ ለዓለም አሳይቷል። በእናቱ በኩል ተአምሩ ምንድን ነው ከተባለ ማንም ወንድ ሳይገናኛት የወለደችዋ ብቸኛዋ ሴት እዚህ ዓለም ላይ ተብላ ትገለጻለች። በእርሱ በኩል ደግሞ ተአምሩ ምንድን ነው? ያለ አባት ከሴት ብቻ የተወለደው ብቸኛው ተአምራዊ ልጅ በመባል ይገለጻል። ሁለቱንም ተአምር ብሎ አላህ ሱብሓነሁ ወተዓላ ገለጻቸው። ሌላው ኢየሱስ ክርስቶስ በእስልምና ያለው ደረጃና ቦታ ምንድን ነው? አምላክ አላህ ሱብሓነሁ ወተዓላ ለእስራኤል ልጆች መርጦ የላከው ደግና መልካም ነብይ ነበር። አላህ በጣም ብዙ ቦታ ላይ ያወድሰዋል። ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን ይለዋል። በቅርቢቱም ዓለም በቀጣዩም ዓለም ከእኔ ዘንድ ቅርብ ደረጃ ያለው ነብይ ብሎ ገልጾታል። ወጂህ ማለት ባለሟል የሆነ ባለክብር የሆነ ነብይ ብሎ ነው የገለጸው። ባለክብር ብሎ መግለጹ ለምን አስፈለገ? ከእኔ በኋላ የሚመጣው ነብይ ያከብረኛል ብሎ ገልጾላቸዋል። ያውና የተከበረ ተብሎ ቃል በቃል በቁርአን ላይ ተቀምጦለታል። ጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ አለ መሲሁ። እኔን አምላኬ አላህ ብሩክ አድርጎኛል አለ። የተባረከ ነው መሲሁ በኢስላም የተባረኩኝ አድርጎኛል። ለምን? ከእኔ በኋላ የሚመጣው ያከብረኛል እያለ ገልጾለታል። መሲሁ ዒሳ ዓለይሂ ሰላም በእስልምና ላይ ያለው ቦታ ምንድን ነው? ሌላው አላህ ሱብሓነሁ ወተዓላ 5 ነቢያትን ከሁሉም ነቢያት ላቅ ያለ ደረጃና ቦታ ሰጥቷቸዋል። እነዚያ መካከል አንደኛው ማን ነው? መሲሁ ዒሳ ዓለይሂ ሰላም ናቸው። ወላክ አላህ ሱብሓነሁ ወተዓላ ከነመሲሁ ታላላቅ ከባባድ የሆነን ቃል ኪዳን ይዣለሁኝ እያለ ይገልጻቸዋል። የቁሉ ሱብሓነሁ ወተዓላ ፊ ሱረት አልአሕዛብ ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂመ ወሙሳ ወዒሳ ብን መርየም። ሙሐመድ ሆይ ከአንተና ከአብርሃም ከሙሴ ከመሲሁ ከኖህ ከእናንተ ከአምስታችሁ ከባባድ የሆነን ቃል ኪዳን ይዣለሁ እያለ ይገልጻል። ሌላው ነገር መሲሁን አላህ ሱብሓነሁ ወተዓላ በርካታ ድንቅ ተአምራቶችን ሰጥቶት ነበር። አንደኛ ሙታንን የማስነሳት ተአምር ሰጥቶት ነበር። ሁለተኛ ማየት የተሳናቸውን የመፈወስ ተአምር ተሰጥቶታል። ሶስተኛ መስማት የተሳናቸውን የመፈወስ ተአምር ተሰጥቶታል። አራተኛ መናገር የማይችሉ ድዳዎችን እንዲናገሩ አፋቸውን የመክፈትን ተአምር ሰጥቶታል። ሌላም በርካታ ተአምራቶችን አላህ ሱብሓነሁ ወተዓላ ሰጥቶታል። ይገልጸው በቁርአን ላይ ምን ይላል? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን ከዋልኩባቸው አገልጋዮቼ መካከል አንዱ ነው፣ እስራኤል ልጆችን ተምሳሌት አርአያ አድርጌዋለሁ እያለ አላህ ሱብሓነሁ ወተዓላ ይገልጸዋል። ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ስለ መሲሁ ምን ይላል? መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ወኡሙሁ ሰዲቀቱን ካና የእኩላኒ ጣዓም ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው አለ። ልክ እንዲሁ ደግሞ እናቱ እውነተኛ ነች ይለናል። ምን ማለት ነው እውነተኛ ነች ማለት? ከአምላክ ዘንድ የመጣውን መለኮታዊ ቃል በነቢያት ላይ የወረደውን በተግባር ያዋለች እውን ያደረገች ሴት ማለት ነው። እውን ያደረገች የሴት ነቢይ አልተላከም እንጂ የሴት ነቢይ ቢላክ መርየም ነቢይ ትሆን ነበር ይላሉ ዑለማዎች። ከአምላክ ዘንድ መለኮታዊ ራእይ ይወርድላት ነበር። አምላክ እያናገራት ነበር በመልአኩ ጅብሪል ዓለይሂ ሰላም በገብርኤል አማካኝነት። እናቱ ከዓለም ሴቶች ሁሉ ንጹህ ተብላ የተገለጸች ሴት ነች። በቁርአን ላይ አላህ ሱብሓነሁ ወተዓላ ንጹህ ሴት ብሎ የገለጻት እርሷን ነው። ቃለት አልመላኢከቱ ያ መርየም ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን። አንቺ መርየም ሆይ አላት አላህ ሱብሓነሁ ወተዓላ እነሆን ያምላክሽ አላህ መርጬሻለሁ ከዓለማት ሴቶች ሁሉ አላት። አንጽቼሻለሁ አላት። ንጹህነቷን መግለጹ ለምን አስፈለገ? አይሁዲዎች እርሷን በዝሙት ልጅን ወለደች ብለው ስለዘለፏል። አምላክ አላህ ሱብሓነሁ ወተዓላ እናንተ እንዳላችሁ ሳትሆን እርሷ ንጹህ ሴት ነች ብሎ አላህ ሱብሓነሁ ወተዓላ ሊገልጽላት ወደደ። ንጹህ ነች፣ ማንም ወንድ አልነካትም። በህይወት ዘመኗ አንዲት ሰው አልነካትም። በንጽህናዋ በድንግልናዋ የወለደች ሴት ነች እርሷ። ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶች ሁሉ ተመርጠሻል ተባለች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ኢየሱስና ስለ ማርያም ምን አሉ? ወደሚለው እንሂድ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አነ አውለ ናሲ በዒሳ ብን መርየም ወለይሰ በይኒ ወበይነሁ ነቢይ አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እኔ ለማርያም ልጅ ለመሲሁ ከማንም በላይ ወዳጁ ነኝ አሉ። እኔና በእርሱ መካከል ማንም ነቢይ የለምን ብለው ተናገሩ። ተቻለ ነቢያችን ሰለላሁ ዐለይሂ ወሰለም ከማንም በላይ ለመሲሁ ወዳጁ እኔ ነኝ ብለው ተናግረዋል። በጣም ይወዱታል፣ እርሱም በጣም ይወዳቸዋል። ለምን?
በመካከላቸው ማንም የለም ነበር። ያለፈው ነቢይ ስለሚመጣው አብዝቶ ያበስር ነበር ዒሳ ዓለይሂ ሰላም። ከእርሱ በኋላ የመጡትም ስላለፈው ነቢይ በጣም አብዝተው ያወድሱት ነበር። ያሻርላ ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ስለ መሲሁ ሲናገሩ ምን አሉ? አነ ዳዕወተ ቢኢብራሂም ወቢሻረተ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤት ነኝ አሉ። የወንድሜ የመሲሁ ብስራትም ነኝ አሉ። ያችሁ ኢብራሂም ዓለይሂ ሰላም ጸሎት አድርጎ ነበር በሱረቱል በቀራ ላይ አምላክ ያለህ ሆይ ከዚህ ከመካ ሰዎች አንድን መልእክተኛ ለትውልድ አስነሳ ብሎ ለምኗል። ያን በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ፈጸመ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ የአባቴ የአብርሃም የጸሎት ውጤት ነኝ ያሉት ከዚህ አንጻር ነው። የወንድሜ የመሲሁ ብስራትም ነኝ አሉ ማለት ነቢዩላህ ዒሳ ዓለይሂ ሰላም በሱረቱ ሰፍ ቁጥር 6 ላይ ምን ይላል? ከእኔ በኋላ የሚመጣ ነቢይ አለ ስሙ ሙሐመድ ወይንም አሕመድ ይባላል ብሎ ነገራቸው ይላል። ያ የወንድሜ የመሲሁ ብስራት ነኝ ማለት ይሄ ነው። መሲሁ ከእርሱ በኋላ ያበሰረው ታላቅ ነቢይ እርሳቸውን ነው። ቃል በቃል ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል ኢኒ ረሱሉላህ ኢለይኩም ሙሰድቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ ስሙሁ አሕመድ፣ ከእኔ በኋላ የሚመጣን መልእክተኛ የማበስራቸው ነች ስሙም አሕመድ ወይንም ሙሐመድ ይባላል አላቸው ይላል። ይህ ነው ማርያም በምድራዊ ህይወቷና በቀጣዩ ዓለም ህይወቷ ስለነበራትና ስለሚኖራት እጣ ፈንታ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳኢ ኢላ አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በዚህ ዓለም ላይ ምሉእነትን የተጎናጸፉ ጽድቅናን የተጎናጸፉ በርካቶች ናቸው ከወንዶች ከሴቶችም እንደዚያው አሉ። ከነዚያ መካከል ከጻድቃዎቹ ሴቶች መካከል ግን አንዷ የማርያም ነች ብለው ተናግረዋል። ማርያም ነች ብለው ተናግረዋል። ስለ ቀጣዩ ዓለም ዕጣ ፈንታ ሲናገሩ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩ ኒሳኢ አህሊል ጀነ አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። የገነት ታላላቅና በላጭ ሴቶች 4 ናቸው አሉ። ከነዚያም መካከል አንዷ የመሲሁ እናት ማርያም ነች ብለው ተናገሩ። ስለ ምድራዊ ህይወቷ ጻድቅ ሴት ነች ብለው ተናግረዋል። ስለ ቀጣዩ ዓለም ህይወቷ የገነት ነች ብቻ ሳይሆን የገነት በላጭ ከተባሉት መካከል አንዷ ነች ብለው ተናግረውላታል። ይሄ ነው መርየም ዓለይሃ ሰላም እጅግ በጣም ጻድቅ ሴት ነች። ልክ እንዲሁ መሲሁ ዒሳ ዓለይሂ ሰላም እጅግ በጣም ደግና መልካም የአላህ ነቢይ ነው። አላህ መልእክተኛ ነው። አላህ ለእስራኤል ልጆች መርጦ የላከው ነው። አላህ በርካታ ተአምራትን አስከትሎ ሰጥቶታል። የነቢይነቱ የእውነተኛነቱ ማረጋገጫዎች የሆኑ ዘንድ ማለት ነው። ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ቢሩሱል ወአተይና ዒሳ ብነ መርየም ልበይናት። ማርያምን ልጅ መሲሁን በርካታ ግልጽ የሆኑ ተአምራቶችንም ሰጠሁት ይላል። ወአየድናሁ ቢሩሒል ቁዱስ እያለ ይናገርልን። ይሄ ነው መንገዳቸው ምንድን ነው ታዲያ? መሲሁ ከኛ ምንድን ነው የፈለገው ነው ዋናው ነገር። ተደንቀን ምናምን በስራቸው ምናምን መሄድ አይደለም። መሲሁ ከኔ ምንድን ነው የፈለገው? እንዳመልከው ነው የፈለገው። ኢየሱስ ክርስቶስ አምልኩኝ ብሏል ወይ አላለም? የትኛውም ቦታ ላይ ታዲያ ምንድን ነው ከኛ የሚፈልገው? ያን አንዱን አምላክ የላካቸውን አንዱን አምላክ እንድናመልክ ብቻ ነው ነቢያት የሚፈልጉት፣ ሌላ አይደለም። መሲሁ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡ ሙስተቂም አለ። የእኔም አምላክ የእናንተም አምላክ እርሱ አንዱ አምላክ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ኢየሱስ ክርስቶስ ምን አለ? ወደ አምላካችሁ አድርጋለሁ። ያን አንዱን አምላክ አምልኮ ነው፣ ሌላ አይደለም። መሲሁም የፈለገው ይሄን ነው። መሲሁ የትኛውን ቦታ ላይ እኔን ተገዙኝ አምልኩኝ አላለም። አምልኮን አልፈለገም እሱ። እኛ ስለምናውቀው ለአብ እንሰግዳለን ይላል አይደል? ለዛ ለአንዱ አምላክ ስገዱ እያለን ያስተማሩ ቦታቸዋል አይደል? ስለዚህ ነቢያቶች ይህን ያስተማሩት፣ መሲሁም ይህን ያስተማረው። መሲሁን የሚወድ ካለ ብትወዱኝስ ትእዛዜን ትጠብቃላችሁ እንዳለው ከትእዛዞቹ መካከል ያን አንዱን አምላክ አምልኩ እንጂ እኔን አምልኩኝ የሚል ቃል በፍጹም አላስተማረም። ይህን ይመስላል። ሌሎችን ሰዎች ስላሉ ሜይ ቢ ሌሎችን ጥያቄዎች በሌላ ጊዜ እንጠይቅሃለሁ። እኔ ብዙ ጥያቄ ያለኝ አክቹዋሊ ግን ያው የሌሎችን ከመሸማት አንጻር እንዳላስቸገራችሁ ብዬ ነው። ለዛሬ ይበቃል። ሌላ ጊዜ እጠይቃለሁ። አመሰግናለሁ። እሺ፣ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እኔ የምለው እሱ ለምን ስለ ኢየሱስ ክርስቶስ ከና አኬ ጋር አትወያይም? አኬ 2 ቪዲዮ ሰርቶልሃል እንወያይ ብሎ
ለምን እዚህ ጋር ምንም ማያውቁትን አመጣህ ትጫወትባቸዋለህ? በድሮ ህግ ሳይመጣ ይወጣል መጽሐፍ እየወጣ ጭራሽ ላውራ አይ ጥሪ ነው። ለምን አትወያይም? ጥሪያቸውን ለምን አትቀበልም? እፎይ ያለው ሁሉ ለምሮ የምትፈራው እፎይ ለምን አትወያይም? አብርሃው ጭራሽ ላውራ ጥሩ የጠራሻቸውን ሁለቱም ሰዎች ከፊት የመተ መናገር ድፍረት የላቸውም። እዚህ ይምጡና ውይይት ያቀርቡልን፣ ችግር የለውም እቀበላቸዋለሁ። ውይይት አኬ እኮ 2 ቪዲዮ ሰርቷል። ስለ ኢየሱስ ክርስቶስ አምላክነት እንወያይ ብሎ ካንዴም 2 ቪዲዮ ሰርቷል። እፎይም ካንዴ 2 ቪዲዮ ሰርቷል። ግን አንተ አንድም ቀን ተቀብለህ አታውቅም ጥያቄያቸው። እዚህ ጋር ያመጣ የሆነ የድሮ ህግ ሳይመጣ የነበረን መጽሐፍ አውጥተህ ትጫወትባቸዋለህ። እኔ ይብላኝ ለአንተ ለተከታዩ እንጂ እኔ እንኳን አንተ አንድም ቀን ላይ አንድ ጊዜ ጥሪያቸውና ያው ራሱ ወረደች። ራሳቸው በሩቅ ሆነው የሚፈልጓትን ርዕስ ይመርጡና የፈሪነታቸው መምሮቻቸው ማለት ነው። ሰው ሊወያይ የፈለገውን ሰው ልወያይ ይፈልጋለሁ፣ ርዕስ እንምረጥ፣ ሰዓት እንምረጥ፣ ቀን እንምረጥ። የለም የዓለም ፈሪዎች ማለት እነዚህ ናቸው። ራሳቸው የሆነች ቪዲዮ ቁርጥ ያደረጉና ስናስተምር በዚህች ርዕስ እንወያይ፣ በዚህ ቀን፣ በዚህ ሰዓት፣ በዚህ ቤት ና መወያየት የሚፈልግ ሰው ይምጣና ነግረን በዚህ ርዕስ አብረን መርጠን ነው መሆን ያለበት። ምን አደረገ ፎያቸው የሆነ ጊዜ ላይ ሳስተምር ቪዲዮ ቆረጠና ይከታተላል። በዚች ቪዲዮ ላይ ያው እንደዚህ ብሎ ተናግሯል፣ በዚች እንወያይ፣ በዚህ ቀን በዚህ ሰዓት እናጠብቃለሁ። እንዲያ ነገር አለ ላና ርዕስ እንምረጥ። ያው አሁንም እያልኩ እና ርዕስ አብረን መርጠን ሰዓት መርጠን ቀን መርጠን ትወያያለህ። አብሽር ችግር የለም። ከዚህ በፊት ከኔ ጋር እንዳላወራ አድርጎ ነግሯቸዋል። ወረበል በውስጥ አውርቷል ከኔ ጋር። ቪዲዮውን ልታገኙ ትችላላችሁ። ያላያችሁትም እንደሆነ እንገራችሁ። ከኔ ጋር በውስጥ አውርቷል። ማስረጃ አምጣ ብዬ ተሳድቦ ነው የሄደው። ታቻለ አይደለ? ጥራቸውና እዚህ ይግቡ። ከዚያ በኋላ መወያየት የፈለገ ሰው ማንኛውም ሰው ሊሆን ይችላል። ዲያቆኖቻችሁ፣ ቀሳውስቶቻችሁ ሁላቸው ርዕስ አብረን መርጠን ነው መሆን ያለበት። እነሱ በፈለጉት ርዕስ፣ እነሱ በፈለጉት ሰዓት፣ እነሱ በፈለጉት ቀን። ከዚያ በኋላ አልመጡም እያላችሁ ጀግና ያጫወታችኋል። ክርስቲያኖች ካላችሁ መግባት መጠየቅ ትችላላችሁ። ታይኪ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ የምጠይቀው ስለ ውርስ ነው። አባቴ 2 ማለት እናቴንና እንደገና ወንድሞች ሌላ እና ከሞተ በኋላ በሽምግልና ምናምን ውርስ ተካፍለናል ማለት ነው። ግማሽ ለኛ ከልጆች ጋር፣ ግማሽ ደግሞ ለነሱ። አሁን ደግሞ ለነሱ እናት ሞተች ማለት ነው። ለነሱ እናት ስትሞት እንደ አዲስ ውርስ ብለው እየተሰማኝ አይደለም። አሁንም አይሰማም። እስኪ አሁን ይሰማል። እሺ እዝጋምላ ተደረገ። እሺ እኔ ስለውስና አባቴ አላህ ይርሐመው 2 ሚስት ነው ያገባው። 2 ሚስት አራት አሶሩ ነው እና እሱ ሲሞት ውርስ ተካፈለ። እናቴ ከልጆቿ እነሱም ከእናታቸው ጋር እኩል ተካፍለዋል፣ ግማሽ ግማሽ ማለት ነው። አሁን አላህ ይርሐመው የእነሱ እናት ሞተች። እንደ አዲስ ተካፈሉ ማለት ነው። ድጋሚ ግማሽ ውርስ ለኛ ይገባናል ብለው ማለት ነው። እና አሁን ጠይቀው የፈለኩት ሸሪያው እንዴት ነው? 2 ሚስት ያለው ሰው ውርስ ላይ እኩል መካፈል ያለባቸው ወይስ ሁለተኛ ሚስት ሆነችው የግማሽ ግማሽ ነው ተካፈሉባት? እኩል ነው። ለአንደኛ ሚስት ለሆነችው ልጆች ለሁለተኛ ለሆነችው ሚስት ልጆች ተብሎ የሚቀነስ የሚጨምር ምናምን ነገር የለም። እንደዛ አይደለም። የሰውየው ተወለዳቸው ድረስ ሁላቸው ነው። እዚህኛው የተለየ እዚህኛው የተለየ ብለው ይሳብ ሁሉም ሸሪዓ እንዳስቀምጠላቸው የከፈለ ሰላት ይከፈላሉ። እነሱ ምን ይላሉ? ያው ፍርድ ቤት ሲቆሙ እኛ እህቶቻችን እኛን ማለት ነው እኛን እንጂ የአባታችን ልጆች እነሱን እንጂ እሷን አናውቅም እናታችንን ማለት ነው። ያው በልካ ነው ሁላችሁም ሐቅ አላችሁ። እሺ ሁላችሁም ሐቅ አላችሁ። ገበያው ሰላም ገበያው አቤት አቤት
ጸጋና ሰላም ይብዛልህ። እንዴት ነህ? ሰላም ነው አለን። አማን ነው። ደህና። እሺ ክርስቲያን ነህ? አዎ። ጥያቄ አለ ወይንስ ትመልሳለህ? ጥያቄ ያልገባኝ ነገር ስላለ ነው። ሱራ 107 4 እና 5 ላይ ያለው በአማርኛና በኦሮምኛ ሳነበው አልመጣልኝም። አረበኛውን ቼክ እንድታርግልኝ ነው። እሺ ችግር የለውም። ሱራ ስንት ነው ያልከው? 107 4 እና 5። እሺ ماتوا السبت ماشي. فويل للمصلين الذين هم عن صلاتهم ساهون ይላል። ወዮላቸው ለሰጋጆች አለ። ምን አይነት ሰጋጆች? الذين هم عن صلاتهم ساهون ለእነዚያ እነርሱ ከስግደታቸው ዘንጊዎች ለሆኑት ሰጋጆች አለ። ሶላት ይሰግዳሉ፣ ነገር ግን ጊዜውን አይጠብቁም። እየዘገዩ ይመጣሉ ወይ ጊዜውን አሳልፈው ይሰግዳሉ። እነዚህ ሰዎች ከጊዜው መዘግየት እንደሌለባቸው በጊዜው ጠብቀው መስገድ እንዳለባቸው የሚያሳስብ የሆነ አንቀጽ ነው። ወዮላቸው ለእነዚያ ለሰጋጆች ብሎ ዝም ቢል ይህ ስህተት ነበር። ሰጋጆችን በመስገዳቸው ሊቀጣቸው ነው ማለት ነው። ነገር ግን እንደዛ ሳይሆን ምን አይነት ሰጋጆች ናቸው የሚለውን ቀጣዩ ሲመልስልን እናገኘዋለን። እነዚያ ከሶላታቸው የሚዘናጉ ናቸው ብሎ ገለጿቸው። ኦኬ ተረድቻለሁ። ያ ጠየቀልህ? የለም። جاء 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 سوري اني دقيقة كذا بمهل مش እና ደግሞ ጥያቄ አንድ ማለት በእስልምና የክርስቶስ ሞት እንዴት ይታያል የሚለው እና ደግሞ ላይ እንትን ላይ ምንድነው በእስልምና ምንድነው ያልከኝ? በእስልምና የኢየሱስ ክርስቶስ ሞት እንዴት ይታያል ማለት ላይ የሚያውቁ ሰዎች ከነገሩኝ አንጻር ሰው ሌላ ሰው መስሎ ላይ እንደሞተ ማለት ላይ ኢየሱስ ራሱ ሳይሆን አመሳስሎ እንደሞተ እና ኢቨን ቀኑንም ሲቆጠር ላይክ 3 ቀን እንዳልሞላው አስረድተኛለች ጓደኛዬ። ግን ላይክ ሞር ኦፍ ላይክ እኔ መረዳት የምፈልገው በእናንተ ምን እሱ እንዴት ይታያል። ሁለተኛ ደግሞ ይሄ ያ ኢየሱስ ስለ ነብዩ መሐመድ የተናገረው ነገር አለ የሚባል ነገር ስለሰማ ስለማውቅ ነብዩ መሐመድ ስለ ኢየሱስ የተናገሩት ነው። ኖ አይ መሐመድ ስለ ኢየሱስ ሳይሆን ኢየሱስ ስለ መሐመድ የተናገረው። እሺ ነብዩ መሐመድ ስለ ኢየሱስ መሞት በእስልምና ላይ ያለው አመለካከት አስተምሮ ምንድን ነው? የመጀመሪያው እንግዲህ እንደ እስልምና መሲሁ ዒሳ ዓለይሂ ሰላም አልተገደለም፣ አልተሰቀለም። ቃል በቃል አላህ ሱብሓነሁ ወተዓላ ምንም በማያሻማ ሁኔታ ወማ ቀተሉሁ ወማ ሰለቡሁ ይላል። አልገደሉትም፣ አልሰቀሉትም። ታዲያ ምን ሆነ ከተባለ አምላክ አላህ ሱብሓነሁ ወተዓላ ወረድ ብሎ እዛ ሲናገር ምን አለ? በል ረፈዐሁ ላሁ ኢለይህ፣ በእርግጥም በእውነትም እኔ ወደ እኔ አንስቼዋለሁ ብሎ አላህ ሱብሓነሁ ወተዓላ ይናገራል። በጠላት አድኖታል። እሱን ለመግደል አሴሩበት። አላህ በቁርአን ላይ ሲናገር ወመከሩ ወመከረ አላህ ወላሁ ኸይሩል ማኪሪን አለ። ተንኮልን ሰሩበት፣ ተነሰሱበት ይቻላልና እኔም አምላክ አላህ ሱብሓነሁ ወተዓላ ያንን ተንኮልንና ሴራውን አከሸፍኩባቸዋል። ወላሁ ኸይሩል ማኪሪን ቃል አላህ ያ ዒሳ አንተ ዒሳ ሆይ አለ ኢኒ ሙተወፊከ እኔ አንተን ልወስደው ወራፊዑከ ኢለየ ወደ እኔም ላነሳህ ነው አለ። ወሙጠሂሩከ ሚነ ለዚነ ከፈሩ ከነዚያ ከካዱትም ላነጻ ነው ላድና ነው አለ። አምላክ አላህ ሱብሓነሁ ወተዓላ አድነት ይህንን አድነኝ የሚለውን ጥያቄ ጠይቋል ወይ? እንደ መጽሐፋቸው እንደ መጽሐፍ ቅዱስ ራሱ ጠይቋል። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ ከዚህ ሰዓት አድነኝ ብሎ ለምኖታል። አላህ ቃል በቃል በቁርአን ላይ አዳንኩትም እያለ ይናገራል። ከታቸው እና
መሲሁ ድኗል፣ ለነዚያ ወንበዴዎች አሳልፎ አልሰጠውም በፍጹም ለምኖታል። ተመልከቱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚን ነቢይን ኢላ ወለሁ ዳዕወቱን ሙስተጃባ አሉ። ማንም ነቢይ የለም ተቀባይነት ያለው የጸሎት የዱዓ እድል ቢኖረው እንጂ አሉ። ሁሉም ነቢይ አድርጎ ሄዷል፣ እኔ ስቀር አሉ። የእኔን ግን የትንሣኤ ቀን ለትውልዶቼ ምልጃ ትሆንልኝ ዘንድ አቆይቻታለሁኝ አሉ። መሲሁ ምን ነበር የለመነው ነገር ተብሎ ሲታይ እንዲድን ነበር የለመነው። በዚያች በተሰጠችው እድል እንዲድን ለምኖታል። አምላክ አላህ ሱብሓነሁ ወተዓላ አላዋረደውም፣ አላሳፈረውም። ጸሎቱን ተቀበለው፣ አዳነው፣ አነሳው ወደ እርሱ። የት ይገኛል ታዲያ ከተባለ በሁለተኛው ሰማይ ላይ ይገኛል። ማን አረጋገጠ እዛ እንዳለ ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀጥታ ሄደው አይተውታል። ነቢያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዝ ዛሬ የምንሰግደውን ሶላት ከአምላክ ዘንድ ነው ሄደው የተቀበሉት፣ ከአላህ ዘንድ 7ቱን ሰማያት አድርገዋል። አንደኛው ሰማይ ላይ ሁለተኛው ሰማይ ላይ ይሄዱ እያለ ቃል በቃል ሲናገሩ ምን አለው? ሶሒህ ሙስሊም 162 ላይ ማስረጃን ታገኝታላችሁ። ሶሒህ የሆነ ሐዲስ ነው። ቃል ነቢ ሰለላሁ ዐለይሂ ወሰለም ኢጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ዐለይሂ ሰላም አሉ። ወደ ሁለተኛው ሰማይ ላይ ባረግኩኝም ጊዜ የማርያም ልጅ መሲሁን አገኘሁት አሉ። ያው ምን ተባባሉ? ያወሩት ወሬ አለ ወይ ከተባለ አዎ አለ። ቃል ነቢ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ፈረሐበ ቢ አሉ፣ ተቀበለኝ፣ ማቀባበል አደረገልኝ አሉ። ወሰለመ ዐለይ ሰላምታንም አቀረበልኝ አሉ። የነቢያት ሰላምታ ምንድን ነው? ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ የሚለው ነው። የአላህ ሰላም እዝነት በረከት በአንተ ላይ ይስፈን አላቸው። ነቢ ሰለላሁ ዐለይሂ ወሰለም ያን መለሱለት። ወደዓሊ ብልኸይር አሉ። ቀጥለው ከአምላኬም ዘንድ እየሄድኩኝ ስለሆነ መልካም ነገር እንዲገጥመኝ ከአምላኬ ዘንድ ጸሎት አደረገልኝ ለመነልኝም አሉ። ያው ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ምን ብሎ እንደተቀበላቸው ሲገልጹ ፈቃለ ሊ እንዲህም ብሎ ተቀበለኝ አሉ። መርሐበን ቢልአኽ ሷሊህ ወነቢይ ሷሊህ፣ መልካሙ ወንድማችን መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣ ብሎ ተቀበላቸው። ያ ሰላም